የሊግ ጨዋታዎች ሊጀምሩ ጥቂት የሚባል ጊዜ ነው የቀሩት። ክለቦችም አቋማቸውን ለመለካት ከተለያዩ ሀገር ክለቦች ጋር የአቋም መለኪያ ጨዋታ እያደረጉ ይገኛሉ። ትልልቅ ስም የሌላቸው ክለቦች በእነዚህ ጨዋታዎች ላይ ደጋፊ ለማግኘት በጣም ይቸገራሉ። አይደለም በስቴዲየም ተገኝቶ የሚያያቸው ደጋፊ በቀጥታ ስርጭትም ከቨሬጅ ለማግኘት በጣም ይቸገራሉ፣ በስፖንሰር ምክንያት ማለት ነው። ይሄ ጨዋታ ቪዲዮ ላይ የምታዩት ትላንትና በጀርመኑ 3ኛ ዲቪዥን የሚጫወተው ሃንሳ ሮክስቶክ እና በእንግሊዝ ደግሞ ሻምፒዮንሺፕ የሚጫወተው ዋትፎርድ መካከል የደረገ ጨዋታ ነው። ከ6000 በላይ ደጋፊዎች ከጀርመን ወደ እንግሊዝ ተጉዘው ክለባቸውን በወዳጅነት ጨዋታ ዋትፎርድን ሲገጥም ለማየት ነው ይህ ሁሉ ደጋፊ የተገኘው እና የተለየ ድባብ ሰጥቶታል። በጭራሽ የፕሪዝን ጌም አይመስልም። እስቲ ቪዲዮውን እዩት።